ሁሌ እየወጣው መቆረጥ ሰልችቶኝ እንግዲህ ዛሬ ይሄን የፀጉር መቁረጫ ይሄን የፀጉር መቁረጫ እንግዲህ ገዝቼዋለሁ። just look at it የሆነ እንትኑ ምናምን ያበደ ነው ሉኩ ነገር እስቲ let's see look at it. It looks good. ቻርጀሩ ምናምን እዚህ ጋር አለ። then እነዚህ ሳይዞቹ ከትንሽ እስከ ትልቅ እንትኖቹ ምናምን ነገሮች አሉ። እቺ እንትን actually I don't know ምን እንደሆነች አላውቅም። ብቻ የሆነች በትንሽዬ እንትን አስቀምጠዋል። ሌላ ምን የተለየ ነገር አለ? I don't know እቺ ብሩሽ ነገር አለቻቸው። ያ ሰውየው እንዳሳየን ከሆነ ማስጀመሪያው ይሄ ነው። እዚህ ጋር ነው የሚነካው እና yep 100% ይላል። እና እንትኖቹን እዚህ ጋር እየተከልን ፀጉራችን ላይ የምንፈላሰፍ ይሆናል ማለት ነው። ያን ያክል ክሎ የለኝም። እስቲ የምታውቁ ሰዎች ሞር እንትን ትሉታላችሁ። እስቲ ጋዳይም እስቲ በደንብ ቆይ ማስገባት እንትን ቆይ አንዴ ያ እና ለማስገባት እንደዚህ ትደረግና እንትን ወደ ታች መግፋት ነው ላላ ከዛ በኋላ እናስጀምራለን። እንደዛ ነው ሰው ብቻ we'll see ምን አይነት እንትን እንደሚኖር እንትን ፀጉራችን አረግ ተበልና ሞር እስቲ ምን ያክል አቅም እንዳለን እናይበታለን ራሳችን ላይ ሞክረን ያ we'll see bye Jimmy professional hair clipper ይለያል ለማለት ራሳችን ላይ ሞክረን እናየዋለን። ግን probably ከሱ አይመስለኝም ችግሩ ከራሴ ነው የሚሆነው። ብቻ ያ we'll see that ያ እንትኑ ነው ለማኑዋሉም ደግሞ ስላለ ሞር ከዛ እንትን ምን ይሆናል actually እስቲ ከሱ ያያን እንትን እንላለን። ያ ብቻ እንሞካክራለን ራሳችን ላይ we'll see